ሰላም እንዴት ናችሁ? በማይክሮሶፍት ወርድ ላይ ፔጅ ነምበር መስጠት ትፈልጋችሁ ከመጀመሪያው ፔጅ ኦር ከከቨር ፔጅ አንድ ብሎ የሚጀምር ከሆነ በፈለጋችሁት ፔጅ ላይ ሄዳችሁ የፈለጋችሁትን ፔጅ ነምበር እንዴት አድርጋችሁ አሳይን ማድረግ እንደምትችሉ በዚህ ቪዲዮ የማሳያችሁ ይሆናል። ቪዲዮ የማሳያችሁ ነው። እዚህ ጋር እንደምትመለከቱት ከቨር ፔጅ ላይ አንድ ብሎ ነው የጀመረው። ቴብል ኦፍ ኮንተንት ሁለት እያለ ይቀጥላል። ከቨር ፔጅ ላይ ፔጅ ነምበር መኖር የለበትም። ቴብል ኦፍ ኮንተንት ሮማን ነምበር መሆን አለበት። ቻፕተር 1 ብሎ ነው መጀመር ያለበት። እዚህ ጋር ቻፕተር 1 አምስተኛው ፔጅ ላይ ነው ያለው። ስለዚህ ይህን እንዴት አድርጋችሁ በቀላሉ ማስተካከል እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ቀጥታ ወደ መጀመሪያው ፔጅ ኦር ከቨር ፔጅ ላይ ትመጣላችሁ። ዘን መጨረሻ ላይ ሆናችሁ ሌአውት ላይ ትገባላችሁ። ሌአውት ላይ ከገባችሁ በኋላ ብሬክ ታገኛላችሁ። ብሬክስ ላይ ስትገቡት የተለያዩ ኦፕሽኖች አሉ። ኔክስት ፔጅ ትመርጣላችሁ። ለቀጣዩ ፔጅ ብሬክ ያደርጋል ማለት ነው። ዘን ወደ ሁለተኛው ፔጅ ላይ ትሄዳላችሁ። ቴብል ኦፍ ኮንተንት ላይ ሮማን ነምበር መሆን አለበት። ስለዚህ እዚህ ጋር ቁጥሯ ላይ ደብል ክሊክ ታደርጋላችሁ። ከዛ ሊንክስ ቱ ፕሪቪየስ ሊንክ ታደርጋላችሁ ማለት ነው። ዘን ፔጅ ነምበር ፎርማት ፔጅ ነምበርስ ነምበር ፎርማቱን እዚህ ጋር ትቀይራላችሁ ማለት ነው። ወደ ሮማን ከቀየራችሁ በኋላ ስታርት ላይ ተወርዳላችሁ። ስታርት አት 1 ከአንድ ጀምሯል ማለት ነው። ስለዚህ ይህን ቦርደሩን እናጠፋለን። እዚህ ላይ ገብታችሁ ቦርደሩን ምን ታደርጋላችሁ? ቴብል ኦፍ ኮንተንት አንድ ብሎ ጀምሯል። ዘን እዚህ ጋር አክኖሌጅመንት ሮማን ነምበር 2 አብስትራክት ሮማን ነምበር 3 እያለ ይሄዳል። ቻፕተር 1 ላይ ሮማን ነምበር 5 ኤንን ወደ አንድ እንቀይረዋለን ማለት ነው። መጀመሪያ ከቨር ፔጅ ላይ ያለውን እንደልት ደብል ክሊክ አድርጋችሁ ትደልታላችሁ። ዲሊት ማድረግ ነው። ከቨር ፔጅ ላይ ፔጅ ነምበር የለውም። ቴብል ኦፍ ኮንተንት በሮማን ጀምሯል። ቻፕተር 1 ከነምበር 1 እንዲጀምር እዚህኛው ፔጅ ላይ ሆናችሁ ብሬክ ታደርጋላችሁ። እዚህ ጋር ሆናችሁ ሌአውት ብሬክስ ኔክስት ፔጅ ዘን እዚህ ጋር ደብል ክሊክ ታደርጋላችሁ። ሊንክስ ቱ ፕሪቪየስ ፔጅ ነምበር ፎርማት ፔጅ ነምበር ዘን ፎርማቱን ወደ ቁጥር እንቀይራለን ማለት ነው። ጨረስን። ቻፕተር 1 አንድ ብሎ ጀምሯል። 2 እያለ ይቀጥላል ማለት ነው። እንግዲህ ፔጅ ነምበር በቀላሉ በዚህ መንገድ ማስተካከል ትችላላችሁ። ይሄ ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቦታ መልካም ቆይታ